ሃይ ጋይስ ዛሬ የሚሰራው ፓስታ ፍርኖ ነው። ተወዳጅ ፓስታ ፍርኖ ጣፍጣል አይደል? ስለዚህ ዛሬ እንሰራለን ማለት ነው አብረን አይደል? ጎበስ። እንግዲህ እንደምታዩት በማሽን ላም ሲል አሪፍ ነው። ካሮቱንም ያው እኔ ብዙ ካሮት ስለሌለኝ ነው እንደዚህ ያሳነስኩት። ቲማቲሙን በምታዩበት መልኩ በቃ ያው እንደዚህ እንደምታዩት ፈጨት ታርጋችሁ። ሽንኩርቱም እዚህ ጋራ እየተቆላላ ነው። ውሃውን እስኪመጣ ድረስ ዘይት ሳጨምሩ መጀመሪያ በቅድሚያ እንደዚህ ማቁላላት ነው። እንደዚህ እናንተ በፈለጋችሁት መጠን መጨመር ትችላላችሁ። ሽንኩርቱንም ያው በማሽን ነው የፈጨሁት። እንደዚህ ላም አድርጌዋለሁ። አሪፍ ነው በጣም አይፈጥባችሁም እዛ ስትሰሩት ማለት ነው። ስለዚህ ያው ፓስታ ፍርኖ ደግሞ ደስ የሚል ነገር ምግብ ነው። ያፍጣል በጣም እና እንደዚህ እንደምታዩት በውሃው በቅድሚያ ሳጨምሩበት ምንም እንትን ትሉታላችሁ ማለት ነው። ታቁላሉታላችሁ እና በቃ ያው ልጆችም ይወዱታል። እንደምታውቁት ፓስታ ፍርኖ አሪፍ ምግብ ነው። ቀለል ያለ ነው። እኔ በጣም ነው የምወደው በበኩሌ እና ዛሬ ሰርተን እናሳያችኋለን ማለት ነው። አብራችሁ ነው። ያው ሽንኩርቱ እንደዚህ ነው እየመጠጠው ነው። አሁን እንደምታዩት ነው። አሪፍ ላይ ነው። ያው ካሮቱን ጨምረናል። ያው ካሮቱ እንግዲህ እንደሚታወቀው ብዙ ሰዓት ስለሚፈጅበት አብረን ከሽንኩርቱ ጋር ጠበስ ሲደረግ አሪፍ ነው። እንደዚህ እሳት መታ ሲያደርገው አሪፍ ነው። በቃ በጣም ጥሩ ይሆናል። እስከመጨረሻው ድረስ እንግዲህ አብራችሁን ሁኑ። ሰብስክራይብ አድርጉ፣ አበረታቱን። የምትፈልጉትን ነገር ልቀቁ። እናንተም ያው አስተያየት ካላችሁን ኮሜንት ላይ ጻፉልን፣ እንመልሳለን። ላይክም አድርጉ። ያው አሁን ላይ እንግዲህ እየመጠጠው ስለሆነ እንደምታዩት ዘይት ጨምሬበታለሁ። አብሮ ጥብስ ስል እናሳያችኋለን። ጥብስ እስኪል ድረስ መጠበቅ አለብን ማለት ነው። ያው እንግዲህ እንደምታዩት ነው። አሁን ጥብስ እያለልን ነው ማለት ነው። አሪፍ ነው። አሁን ላይ ያለው ጥሩ ነው። እንዳያርብን ቶሎ ቶሎ ማማሰል አለብን። እንደዚህ በመታየት መልኩ ጥብስ ሲል አሪፍ ነው ማለት ነው። ያው እንግዲህ እንደምታዩት አሁን ደግሞ ዘይት ትንሽ ጨምሬበታለሁ። ያው ዘይትን እንግዲህ እንደ ሰው ፍላጎት ስለሆነ ዘይትም እየተወደደ ስለሆነ እንግዲህ ያው ማብዛት የለብንም ማለት ነው። እና አሁን እንደምታዩት እየተጠበሰልን ነው ማለት ነው። አሪፍ እየሆነ ነው። ስለዚህ እንደዚህ ያደረጋችሁ በቤታችሁ መስራት ትችላላችሁ ማለት ነው። የተመቻችሁ ላይክ አድርጉልን፣ ሰብስክራይብ አድርጉን፣ አበረታቱን። እናመሰግናለን። እንደዚህ እያደረግን እንግዲህ መጨረሻውንም አብረን ምን ይሆናል ማለት ነው። እሺ ያው እንግዲህ አሁን ደግሞ ቲማቲሙን እንጨምራለን ማለት ነው። ቲማቲሙ ውሃውን መጠጥ ማድረግ ስላለበት እንደዚህ ቀድመን መጨመር አለብን። አሁን አብሮ ጥብስ ሲሉና መጨረሻ ላይ ሳልሳችንን እንጨምርባታለን ማለት ነው። እና እንደ ማጣፈጫ ጥብስ ቅጠልን መጨመር ያለንን ቅመሞች መጨመር እንችላለን። ያው እንደዚህ ቲማቲማችንን ጨመርን። ያው እኔ ወደ 4-5 ቲማቲም ነው ያደረኩት። እናንተ እንደፈለጋችሁ እንደመጠናችሁ ማድረግ ትችላላችሁ። አለማብዛትም ትችላላችሁ፣ ማሳነስም ትችላላችሁ። ስለዚህ ያው እንደዚህ አድርገን ቆንጆ ሆኖልናል። ፓወር አላት እንግዲህ ስቶቭ እንደምታዩት ነው። ያው ከጎን ደግሞ ትንሽ ስጋ እንጠብሳለን ማለት ነው። እንደፈለጋችሁ ስጋ መጨመር የሚፈልግ ሰው፣ በርበሬ ማድረግ የሚፈልግ ሰው እንደ ሰው አይነት መጨመር ትችላላችሁ። እኔ ያው ትንሽ ስጋ ልጨምርባት ስላሳኩኝ ከጎን አብረን እናያለን ማለት ነው። እንጠብሳታለን ትንሽ እቺ እንደዚህ የሆነች ትክትክ እስክትል ድረስ ውሃዋን እስክትመጥ ድረስ እንጠብቃታለን ማለት ነው። እስከዛው ስጋችንን ከትፈን ከጎን እንጠብሳለን። ያው እንግዲህ አሁን ደግሞ አሪፍ ነው። ውሃውን እንትን እያለልን ነው። ጥሩ ላይ ነው። እንደዚህ ትክትክ ሲል ጥሩ ነው ማለት ነው። በጣም ይጣፍጣል። በደንብ ሲቁላላ ምናምን ያለውን ነገር ስለምታውቁት ያው እኔም እንደዚህ እያረኩኝ ነው።
ከዛ ይሄ ሲመጥልን ቲማቲም ሳልሳችንን እንጨምራለን። አብራችሁን ነው። ይኸውና እንግዲህ ስጋችንም ደግሞ ከጎን ብታንስም ያው ለልጆችም እንዲሆን በደንብ ስላልተፈጨ እዚህ የቤት ውስጥ ጠበስ ጠበስ እናረጋትና እዚች ላይ እንጨምራታለን ማለት ነው። ያው እንግዲህ እንደዚህ እያደረግን ቤት ውስጥ ባለው ነገር መስራት እንችላለን ማለት ነው። ያው እንደምታዩት እዚህ ጋር ይሄን ያው እንደምታዩት ነው። ተክተክ ብሎልናል። በደንብ አሪፍ ላይ ነው። ስጋችንም ያው የተጠበሰችልን ነው። ያው እንግዲህ እንደምታዩት ያው ስጋዋ የተረፈችኝን ከፍሪጅ አውጥቼ እንደዚህ ጣበስ ጣበስ እያረኳት ነው። እዚች ላይም ትንሽ አንድ ማንኪያን በርበሬ መጥቶ ጨምሬባታለሁ። አሪፍ ነው በርበሬ ያው እንግዲህ ቴስት አሪፍ ስለሚያደርግልን ጨምሬባታለሁ ማለት ነው። አንድ ማንኪያ ያው እንግዲህ ስጋውንም ጨምሬዋለሁ። አሁን አብሮ እንዲቁላላ እያረኩት ነው። እና ያው እንግዲህ እንደምታዩት የአርሴማ ፋሚሊዎች በቤታችን መስራት የምንችለው ቀላል ነገሮችን በውጪ ሳንገዛ በቤታችን በርከት አድርገን መስራት ስለምንችል ሁላችንም እንደዚህ አድርገን መስራት እንችላለን ማለት ነው። እና በቃ ያው እንደምታዩት ነው። አብዛኛው ቤት ውስጥ ሊገኝ የሚችል ነገር ነው። ያው በቃ አንዳንድ ጊዜ ያው የመስመር ምናምን ጉዳይ ሊሆን ይችላል እንጂ እንደዚህ ቀለል አድርገን መስራት የምንችላቸው ነገሮችን ገንዘብ ሳናወጣ ቤት ውስጥ መስራት እንችላለን ማለት ነው። እና ያው እንግዲህ ይሄም እየተቆላላልኝ ነው። ጥሩ እየሆነ ነው። በደንብ በቃ የፈጨውትም አለ። አሁን እንደዚህ ሲበላ አብዛኛው ጊዜ ፍጥጥ ሲደስ አይልም እና አሁን ይሄ እሳት በደንብ እየመታው በሄደ ቁጥር አይታይም በቃ። እና እንደዛ ሲሆን ደግሞ አብዛኞቻችን የምንወድ ይመስለኛል። እና እንደዛ አድርገን ፈጨት አድርገን መቁላላት ከዛም በቃ ስቴፑን እየተከተልን መስራት ነው። በቃ በጣም ቀላል ነገር ነው። እና እንደዚህ አድርገን ለፈለግነው ሰዓት መመገብ እንችላለን ማለት ነው። እና ፋሚሊዎቻችን ይሄን የምታዩ በሙሉ እናመሰግናለን፣ እንወዳችኋለን። እኛንም ሰብስክራይብ በማድረግ አበረታቱን፣ ላይክ አድርጉልን፣ ኮሜንት ስጡን፣ አስተያየት እንቀበላለን። እኛ አዲስ ጀማሪ ብንሆንም ያው እንግዲህ አስተያየት መቀበል ግዴታ ነው። አስተያየት እንቀበላችኋለን፣ ላይክ አድርጉልን፣ አበረታቱን ማለት ነው። እንወዳችኋለን፣ አብራችሁን ቆዩ። አሁን ደግሞ ነጭ ሽንኩርት እንግዲህ ማጣፈጫችን ናት። ነጭ ሽንኩርታችንን ጥብስ አድርገን አብረን እናቁላለዋለን ማለት ነው። ነጭ ሽንኩርት በጣም አጣፋጭ ነገር ነው። በጣም ደስ ይለኛል እኔ ሲጨመርበት። ብዙ አይነት ምግቦች ውስጥ እኔ ያው የሚጠሉ ሰዎች አሉ፣ ግን እኔ ነጭ ሽንኩርት በጣም የምወድ ሰው ነኝ። ያጣፍጠልናል ምግብ ስንሰራ ምናምን እንደዚህ ስንጨምራቸው በቃ በጣም ደስ ይላል። የኢትዮጵያ ምግቦች ደግሞ አብዛኞቹ ስፓይሲ እና ቴስቲ የሆኑትም ለዚህ ይመስለኛል። በቃ በጣም ከሌሎች ሀገሮች በጣም ደስ የሚሉኝ የኢትዮጵያ ምግቦች። ያው አንዳንዴ ደግሞ እንደዚህ ቀለል ያሉ ምግቦችንም በቤታችን ስንሰራ ደስ ይላል፣ አሪፍ ነው። አሁን እንግዲህ እንደምታዩት ነው። ቅድም ሞልቶ ነበር፣ አሁን እየወረደ እየተንተከተከ እየመጠጠው መጣ ማለት ነው። ስጋችንንም አብረን ውስጡ ከተነዋል። እንግዲህ እንደምታዩት ነው። ያው እዚህ ጋር እንደምታዩት ስጋዎችም አሉ። አብረን ጠብሳቸዋለን ማለት ነው። ትንሽ ከቆይታ በኋላ ደግሞ ሳልሳችንን ስለምንጨምር ትንሽ እቺ ተክተክ እስክትልልን ድረስ እንክደናትና ተመልሰን እንገናኛለን ማለት ነው። እኔ እንግዲህ ፋሚሊዎቻችን አብዛኛው ጊዜ ይሄንን የምጨምረው ጥብስ ቅጠል ቤት ውስጥ ነው የማዘጋጀው። አብዛኛው ጊዜ ፓውደሩ ማለት ነው። ምክንያቱም እኔ በጣም ለብዙ ነገር ነው የምጠቀመው። በጣም ነው የምወደው ጥብስ ቅጠልን። እንደዚህ ፓውደሩን ቤታችን አዘጋጅተን አድርቀን በመፍጫችን ፍጭት አድርገን ማስቀመጥ እንችላለን። እና እንደተመለከታችሁት ነው። ያው ሰው የሚወደው ነገር አብዝቶ ይጨምራል፣ የሚመቸውን ነገር። እና እኔም ከዛ ውስጥ አንዱ ጥብስ ቅጠል ነው። በጣም ነው የምወደው ቴስቱን። ምግብ ላይ በጣም ደስ የሚል ቃና ይፈጥርልናል እንደሚታወቀው። እና እኔም እንግዲህ እቺን በምትመስል እቃ ፈጭቼ አስቀምጣትና ያው በፈለኩ ቁጥር በቲማቲም ቁርጥ ሊሆን ይችላል እንደዚህ አይነት መሰል ወጦች እንዲሁም ደግሞ ጥብሳ ጥብስ ነገሮችን ሰራ አረግበታለሁ ማለት ነው።
አሁን ደግሞ ይሄን ቴስቱ ይዞ ምጥጥ እንዲያደርግልን አብሬ ትንሽ 5 ደቂቃ እሳት እንዲመታው አደርጋለሁ እና እንደዚህ እያደረግን ፋሚሊዎቻችን ሰብስክራይብ እንዳይረሳ፣ የምትፈልጉትን አስተያየት መጠየቅ ትችላላችሁ ኮሜንት ሴክሽን ላይ። ላይክ እንዳይረሳ፣ አበረታቱ። እንወዳችኋለን። አሁን ደግሞ ቲማቲም ሳልሳችንን እንጨምራለን። ጨምሬው ተመልሰን እንገናኛለን። አሁን ደግሞ ይሄው ቲማቲም ሳልሳችንን ጨምረን ያንተናል ተመልሰን አሁን ወደ ማለቁ ስለሆነ እስኪን ተከተክለስ እንጠብቀዋለን ማለት ነው። ያው እንግዲህ ካሜራ ወደዛ ካለባችሁ በጣም ይቅርታ፣ እናስተካክላለን ቀስ እያለ። እስከዛው ድረስ እንግዲህ ከድናን እስኪን ተከተክለስ እንጠብቃለን እና ተመልካቾቻችን እንግዲህ እንደዚህ በቀላሉ ቤት ውስጥ ባለ ነገር እየሰራን ራሳችንንም ልጆቻችንንም ማስደሰት እንችላለን። እስካሁን ድረስ የተከታተላችሁኝ ፋሚሊዎች በሙሉ እጅግ በጣም አመሰግናለሁ እና እስከ መጨረሻው ድረስም አብራችሁን ቆዩ። እንወዳችኋለን። ሰብስክራይብ ማድረግ እንዳይረሳ፣ አበረታቱን። አዳዲስ ጀማሪዎች ነን፣ ምን እንድንሰራላችሁ እንደምትፈልጉ እንዲሁም ደግሞ የተለያዩ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። እንወዳችኋለን በጣም። እሺ እንግዲህ አሁን ደግሞ እንደምታዩት በቃ ወደ ማላቂያው ደርሷል እና ጨው ጨምሬበታለሁ። አሁን አሪፍ ነው፣ ቀምሼዋለሁ። በጣም በቂው ነው፣ እሳቱን በቅቶታል እና በቃ በጣም አሪፍ ነው። አሁን ደግሞ ክሬማችንን እንሰራለን ማለት ነው። በመቀጠል እቺን እናወርዳትና ክሬማችን ደግሞ ስንሰራ አብረን እናይ ይሆናል ማለት ነው። የሚያስፈልጉን ግብአቶችን ማሳያችኋለሁ። እናንተም በየቤታችሁ ሞክሩት። በጣም አሪፍ ነው። ከዚህ በፊትም ሰርቼው ነበር፣ ተመችቶኛል እና ከዚህ በመቀጠል እሱን እናያለን ማለት ነው። ክሬም አሰራሩ ሶሳችን እንግዲህ ይህን በመሰለ መልኩ ተጠናቆልናል ማለት ነው። ስታዩት ራሱ በጣም ያበደ ነው። ቀለለው ብዙ በርበሬ አልጨመርኩበትም፣ ግማሽ ማንኪያ የሚሆን በርበሬ ልጨምርበት ነው እና አሪፍ ላይ ነው። በቃ በጣም አሪፍ ነው። ሁሉንም ነገር አሳያችኋለሁ። አብራችሁን ቆዩ። ቪዲዮ ከረዘመ በፓርት 2 ለቅላችኋለሁ። እንግዲህ ይሄው እንደምታዩት ነው ማለት ነው። በጣም አሪፍ ነው። በደንብ በስሎልኛል። አሪፍ ነው። ቀጣይ አብረን ምን መለከት ይሆናል ማለት ነው።